እኛ ውሸት አይደለም የምንለው ነገር ሁሉ እውነት ነው። አንድም ውሸት የለውም ማለት ነው። አንድም ውሸት የለውም። ምክንያቱም በዚህ ባለፈው ማሳይቻችኋለሁ። እንዳውም እኔ እዛ ጋር የቀባባንም ምን እያልንም ስናሳልምባት የነበረች መስቀል አለች እስካሁን። ይቺ ማለት ነው ይቺ መስቀል ስንባርክ ማለት ምንባርክ መስለን ምናሳልም መስለን እዛ ላይ ሽቶ ይቀባል ተደግሞ ማለት ነው። ድግምት ተደርጎ እዚህ ውስጥ ሽቶ ይደረጋል። የድግምት ሽቶ ማለት ነው። አስማት ተደርጎበት መፋቅር ነው፣ ግርማ ሞገስ ነው፣ ምን ማለት ነው። እዚህ ላይ ተደርጎበት እናሳልምበታለን ማለት ነው። ሰው በየዋህነት ሊሳለም ሲመጣ ሊስም ሲመጣ ኦልሬዲ ተይዟል። በዛ አስማት ኦልሬዲ ታስሯል። እስረኛ ነው። የእኔ እስረኛ ነው። ያ ሰው መስቀሌን ይናፍቃል። እኔ ጋር ለመምጣት በጣም ይናፍቃል። በቃ እኔን ነው የሚያሰኘው። በቃ የሆነች ሽታዋ ላይ ነው ያለችው። እዚህ ጋር በሽቶ ይረጫል። እዚህ ጋር ሽቶ መጀመሪያው ይደገምበታል በአጋንንት አስማት። ከዛ በኋላ እዚህ ጋር ይረጫል። ህዝባችን በየዋህነት ይሳለማል። ሲሳለም ኦልሬዲ ተይዟል። ያ ሰው ሁሉም የእኔ ምርኮ ነው ማለት ነው። ሰው በሙሉ ወደ እኔ ነው የሚመጣው። ወደ አሳላሚው ሰው ነው የሚመጣው የሚጎርፈው ማለት ነው። ለዚህ ነው አንዳንዶቹ በቃ ኧረ እባክሽ ትንሽ ቆየት ብለሽ ሂጂ ሲባሉ እንኳን መስቀል ለመሳለም ያላቸው ጥማትና ያላቸው ጉጉት በጣም የሚያስገርም ነገር ነው። ለምን? ከመስተፋቅሩና ከድግምቱ የተነሳ ማለት ነው። ይሄ በግልጽ ስናረገው የነበርነውን ነው እየገለጽን ያለ ነው። ይሄ ደግሞ ቤተክርስቲያኒቱን ለማዋረድ ሳይሆን ህዝባችን እንዲተርፍ ከዘላለም ሞት እንዲድን ወደ ኢየሱስ እንዲመጣ ለማስመለጥ ነው። ህዝባችንን ለማስመለጥ ነው እንጂ የመሰሎቻችንን እዛ ያሉትን እኛ እንደነበር ነው እዛ አሁን በእንደዛ አይነት ህይወት ያሉትን እነሱን ለማዋረድ ወይም ደግሞ የእነሱን እንጀራ ለመንካትም አይደለም። ግን ከምድራዊ እንጀራ የዘላለም ህይወት ይበልጣል። ስለዚህ ይሄ ቢቀርባቸውስ ሰውን ወደ እውነት ቢመልሱስ ምን ይሆናል ከሚል አኳያ ነውና فيا عباد المسيح لنا سؤال እናንተ የኢየሱስ አምላኪዎች ጥያቄ አለን አሉ ኢብኑ القيم የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ نريد جوابه ممن وعاه መልስ እንፈልጋለን የተረዳ ካላሉ اذا مات الاله بصنع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው። ታዲያ ሰው ከገደለው ሰው የሚገለው ጌታ አለ? የሰው ጌታ ويا عجبا አሉ ደግሞ ኢብኑ القيم የሚገርመው ደግሞ ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል። ተቀብሯል አይደል? واعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈሽ ማህፀን ናት አሉ። በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው? ሐይድ እኮ ነው። ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል። ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው የምትሉን አሉ ኢብኑ القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣ ነው የምትሉን። ወያእኩሉ ከዛም አደገ ይበላል ይጠጣል። ثم ياتي بلازم አሉ ከበላህ ጠጣ ምን ይከተለዋል? ምን አለ ማይነገረው አለ አይደል? አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ? ካና ياكلان الطعام አለ። ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ Subhanahu Wa Ta'ala ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? ኢብኑ القيم ንግግራቸውን ሲጨርሱ ምን አሉ? تعالى الله ከዚህ የራቀ ነው። عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል። ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል? ጭራሽ አባል እንዴት ያደርጋቸዋል?
ኢየሱስ ክርስቶስ ሚስት አለው ማለት ነው። አብም ሚስት አለው። አብም ሚስት አለው። ሰርግም አለ ወደፊት። ኦኬ ሙሽራይቱን መጥቶ ከወሰደ በኋላ ሰርግ ያደርጋል በሰማይ ላይ። እውነት ነው ወላሂ መጽሐፍ ቅዱስ ይላል ያ ጀማ። ሰርጉ ራሱ ለ7 ዓመት ነው የሚቆየው። ይላል አሳያቸው ሙሽራይቱ ምናምን ሚስቱ እንደሆነች ቤተክርስቲያን ምናምን ይናገራል።